ክርስቲያን ነኝ፣ የኢየሱስ ተከታይ ነኝ። እሺ ከዛ አሁን በቅርቡ ደግሞ ቁርአንን ማንበብ ጀመርኩኝ። እየገለጸው እና ደግሞ ለምሳሌ እናቱ መርየምም የጀነት እንደሆነች የተከበረች ሴት እንደሆነች በስሟም አንድ ሱራ እንዳላት ሁሉ እያነበብኩ ነው። እና ነቢዩ መሐመድን ደግሞ ሳይ ወደ መጽሐፍ ቅዱስ ስመጣ አንድም ቦታ በስማቸውም አልተጠቀሱ፣ ስለሳቸውም ነብይነት የተጻፈ ቦታም የለም። እና ለምሳሌ ኢየሱስ ክርስቶስ በሱረቱል ኢንሳን ቁጥር 2 ላይ የሰው ልጅ ቅልቅሎች ከሆነ ከፍትወት ጠብታ ሰራ ነው ይላል። እዛ ውስጥ ኢየሱስን አናገኘው። የመጀመሪያው ሰው እንዳንለው አዳም ነው የመጀመሪያ ሰው፣ ከአፈር ነው የተሰራው። ቀጥሎ ግን ሰዎች ሁሉ ከቅልቅል ከሆነ ከፍትወት ጠብታ እየተሰሩ ደግሞ ከድንግል ተወለደ። እና እንዴት አድርጌ አሁን ኢየሱስን ትቼ ነቢዩ መሐመድ ልከተል እችላለሁ? እስኪ ንገረኝ። እስኪ ምኑን ከምን አቀላቀልከው? ልጄ አምላክ ነው ሁላቸውንም የላካቸው አይደለ? ኢየሱስ ክርስቶስን አምላኩ ነው የላከው አይደለ? አዎ። ግን ቁርአን በጣም ነው የሚያከብረው ኢየሱስን እኮ። አያከበርም እኮ አላለም እኮ እኛ በጣም ይከበራል እኮ። ይህ እንዳውም የቁርአንን እውነተኛነት የሚያሳይ ነው። አያከብርም ጭራሽ ኢየሱስን እንደሚያ አሁን ለምሳሌ ሱረቱል መርየም 31 ላይ በሁሉም ቦታ የተባረከ እንደሆነ ይናገራል። ኢየሱስ በሁሉም ቦታ የተባረከ ነው። እሱ በሁሉም ቦታ የተባረከ እንደሆነ ይናገራል። እና ሱረቱል ኢምራን ደግሞ ቁጥር 45 ጀምሮ ስታነብ ስለ ኢየሱስ ጭራሽ በጭቃ ወፍ ሰርቶ እተነፍስባታለሁ፣ ባላህ ፈቃድም ሕያው ነፍስ ትሆናለች፣ ትበራለች ይላል። ጭራሽ አላህ ሲፈጥር በነበረበት አይነት ሲፈጥር የነበረ ነው በቁርአን። እና የተከበረ ነብይ ነው። አላህ ሲፈጥር በነበረበት መንገድ ነው ያልከው? አዎ። የሰውን ልጅ በጭቃ ሰራው፣ እስትንፋስ ሰጠው። ምን አደረገ? ኢየሱስ ደግሞ በጭቃ ቅርጽ ወፍ ሰራ፣ እተነፍስባታለሁ አለ ሱረቱል ኢምራን 49 ላይ። ከዛ ባላህ ፈቃድም ሕያው ነፍስ ትሆናለች አለ። ጎበዝ ልጅ። ታዲያ ባላህ ፈቃድ ምናምን ትተዋለህ። ስለዚህ አላህ ፈቃድን ተው። ኧረ ተአምሩን ነው የምልህ። ተአምሩ የሰራው ተአምር ነብዩ እንደዚህ አልሰሩማ። እንዴት አሁን ኢየሱስን ነብዩ አሁን ተአምራቱን ሰራ። እሺ ተአምራቱ ምንድነው? ክርስቶስ እዚህ ቦታ ላይ ከጭቃ የወፍ ቅርጽ ሰርቶ እፍ ማለት ብቻ ነው። ከዚያ አበራር